አንድ ነገር እውነት መሆኑን ምንም ጥርጥር በማይፈጥር መልኩ እንዴት ነው ማረጋገጥ የሚቻለው? ይሄ የዘመናት ጥያቄ ነው። እንግዲህ ዛሬ የምናየው የጥንቱ ግሪክ የሂሳብ ሊቅ ዩክሊድ በታላቅ ሥራው ኤሌመንትስ ውስጥ ለመጀመሪያ ጊዜ ለዚህ ጥያቄ እንዴት መፍትሄ እንዳመጣለት ነው። ያው የጥንት ዘመን አሳቢዎች የገጠማቸው ትልቁ እንቆቆልሽ ይሄው ነበር። እስቲ አስቡት፣ ምንም ነገር አስቀድሞ እንዳልተረጋገጠ አድርገን ነው የምነሳው ከባዶ። ታዲያ አንድን እውነት በማያዳግም መልኩ እንዴት ነው የምናረጋግጠው? የዩክሊድ ብልሃት የመጣው እንግዲህ ይህንን መሠረታዊ ችግር ለመፍታት ነው። እንግዲህ ከችግሩ ወደ መፍትሄው ስንመጣ ዩክሊድ እንደ አንድ አዲስ የአስተሳሰብ ሥርዓት መሐንዲስ ብቅ አለ። ምን አደረገ? ለዘመናት ተበታትኖ የነበረውን የጂኦሜትሪ ዕውቀት ወሰደና በማይናወጥ በጠንካራ ሎጂካዊ መሠረት ላይ መልሶ አቆመው። እሺ፣ በዛሬው ትንታኔያችን የምናያቸው ነገሮች እነዚህን ይመስላሉ። መጀመሪያ ማስረጃ ያልነበረበትን ዓለም እናያለን። ከዛ የዩክሊድን የእውነት ግንባታ ዕቅድ እንመረመራለን። ቀጥሎ የመሠረት ድንጋዮቹን ማለትም መላምቶችና የጋራ ግንዛቤዎቹን እንፈትሻለን። በመጨረሻም ይህ ሁሉ ምን አይነት ዘመን ተሻጋሪ ተጽዕኖ እንዳሳደረ እንመለከታለን። እንግዲህ በመጀመሪያው ክፍላችን እንጀምር። ዩክሊድ ይህን ጥብቅ ሥርዓት ከመዘርጋቱ በፊት የጂኦሜትሪ ሁኔታ ምን ይመስል ነበር? እስቲ እንመልከት። ያው የስሙ ትርጉም ራሱ ታሪኩን ይነግረናል። ጂኦሜትሪ የጀመረው ከፍልስፍና ወይም ከሂሳብ ጥልቅ ምርምር አይደለም። በፍጹም የመጣው ከመሬት ይዞታን ከመለካትና ከመካለል ከመሳሰሉት በጣም ተግባራዊ ከሆኑ ፍላጎቶች ነው። ለምሳሌ ግብፃውያንና ባቢሎናውያን ጂኦሜትሪን እንደ መሳሪያ በብቃት ይጠቀሙበት ነበር። ለመሬት ግብር አሰባሰብ፣ ለግዙፍ ፒራሚድ ግንባታ፣ ብቻ ለብዙ ነገር ይጠቅማቸው ነበር። በቃ ይሠራ ነበር። ግን ትልቁ ጥያቄ ክፍት ነበር። እነዚህ ዘዴዎች ለምን ነው የሚሰሩት? ውጤቱ አለ፣ ይታያል። ነገር ግን ከጀርባው ያለው ሥርዓታዊ የማረጋገጫ መሠረት እሱ አልነበረም። እንግዲህ እዚህ ላይ ነው የዩክሊድ አብዮት የሚጀምረው። የሂሳብ እውነትን በዘፈቀደ ሳይሆን በጠንካራ ምክንያታዊ መዋቅር ደረጃ በደረጃ ለመገንባት የሚያስችል አዲስ ሥርዓት ፈጠረ። ይሄውም አክሲዮማዊ ሥርዓት በመባል ይታወቃል። የአክሲዮማዊ ሥርዓት መሠረታዊ ሐሳብ በጣም ቀላል ነው። እጅግ ውስብስብ የሆነ የእውቀት ግንብ ለመገንባት መነሻው ምን መሆን አለበት? በራሳቸው ግልጽ የሆኑና ምንም ማረጋገጫ የማይሹ በጣም ጥቃቅን እና የማይናወጡ እውነቶች። ከእነሱ ነው የሚጀመረው። ከመሠረቱ ወደ ላይ መገንባት ማለት ይሄ ነው። ስለዚህ የዩክሊድ የሥራ ዕቅድ 3 የማይናጠጣሉ ክፍሎች አሉት ማለት ነው። ፍቾች፣ ይሄ ማለት ሁሉም ሰው በአንድ ቋንቋ እንዲገባባ ያደርጋሉ። መላምቶች፣ እነዚህ ደግሞ የጂኦሜትሪው ዓለም የጨዋታ ሕጎች ናቸው። የጋራ ግንዛቤዎች ደግሞ የማንኛውም ምክንያታዊ አስተሳሰብ መሳሪያዎች ናቸው። እነዚህ ሦስቱ ሲጣመሩ በቃ ማይናወጥ የማስረጃ ሥርዓት ይፈጥራሉ። ዋናው ነጥብ እዚህ ጋር ነው ያለው። ዩክሊድ ሥራውን ሲጀምር በ23 የተለያዩ ፍቾች ነው የጀመረው። ለምን? ምክንያቱም ሁሉም ሰው ስለ አንድ ነገር ሲያወራ ተመሳሳይ ግንዛቤ እንዲኖረው ስለፈለገ ነው። ለምሳሌ ነጥብ ስንል ምን ማለታችን ነው? ክፍል የሌለው ነገር ነው ብሎ ይገልጸዋል። መስመር ስንልስ ስፋት የሌለው ርዝመት ነው። ይሄ አይነቱ ጥርት ያለ ቋንቋ ለሚቀጥሉት ማስረጃዎች ሁሉ እንደማይናወጥ መሠረት ሆኖ ያገለግላል። እሺ፣ አሁን ደግሞ ወደ ሁለተኛው የመሠረት ድንጋይ እንምጣ፣ ወደ 5ቱ መላምቶች። እነዚህ ማለት ለጂኦሜትሪ ዓለም ብቻ የተለያዩ መሠረታዊ ግምቶች ናቸው። እነዚህ 5ቱ መላምቶች የጂኦሜትሪ የጨዋታ ሕጎች ናቸው ማለት እንችላለን። ዩክሊድ በቃ እስቲ እነዚህን እንደተቀበልን እናስብ ነው የሚለው። ለምሳሌ 2 ነጥቦች ካሉ ሁልጊዜ በመካከላቸው ቀጥተኛ መስመር መሳል እንደምንችል እንስማማ። እነዚህን የመነሻ ሕጎች ካልተቀበልን ቀጣዩን ውስብስብ የጂኦሜትሪ ማስረጃ መገንባት በፍጹም አይቻልም። እሺ፣ አሁን ደግሞ ወደ 3ኛው እና የመጨረሻው የመሠረት ድንጋይ እንሄድ፣ ወደ የጋራ ግንዛቤዎች። የእነዚህ ልዩነቱ ለጂኦሜትሪ ብቻ ሳይሆኑ ለማንኛውም አይነት አስተሳሰብ የሚሰሩ መሆናቸው ነው። እዚህ ላይ የምናያቸው እውነቶች በጣም ግልጽ ከመሆናቸው የተነሳ ማረጋገጫ የሚባል ነገር አያስፈልጋቸውም። ለምሳሌ ሙሉ ነገር ከክፍሉ ይበልጣል የሚለውን እውነት ማን ሊጠራጠር ይችላል? ማንም። ዩክሊድ እነዚህን የጋራ ግንዛቤዎች በማስረጃዎቹ ውስጥ እንደ ሎጂካዊ መሳሪያዎች ነው የተጠቀመባቸው፣ የሂሳብ እርምጃዎችን ትክክለኛነት ለማረጋገጥ ማለት ነው። እንግዲህ
ይህ ሰንጠረዥ ልዩነቱን በደንብ ያሳያል። በቀላሉ ለማሰብ መላምቶች ለጂኦሜትሪ ዓለም ብቻ የተለዩ የግንባታ ሕጎች ናቸው። ምን መስራት እንደምንችል ይነግሩናል። የጋራ ግንዛቤዎች ደግሞ በማንኛውም መስክ የምንጠቀምባቸው የማመዛዘን ሕጎች ናቸው። እንዴት ማሰብ እንዳለብን ያሳዩናል። በቃ አንዱ ስለ ጂኦሜትሪ ነው፣ ሌላኛው ስለ ሎጂክ ራሱ ነው። እሺ፣ በመጨረሻው ክፍላችን ደግሞ ዩክሊድ ሥራ ከሂሳብ አልፎ ያስከተለውን እጅግ በጣም ሰፊ ተጽዕኖ እንመለከታለን። የእሱ ዘዴ ለጂኦሜትሪ ብቻ ሳይሆን ለመላው አስተሳሰብ እንደ አንድ አብነት ሆኖ አገልግሏል። እና ይሄ በጣም ወሳኝ ነጥብ ነው። የዩክሊድ ኤሌመንትስ ተጽዕኖ የጂኦሜትሪን ወሰን አልፎ የፈሰሰ ነበር። ሰዎች አንድን ሐሳብ በምክንያታዊነት ደረጃ በደረጃ እንዴት መገንባት እንደሚቻል የተማሩበት ዋና መጽሐፍ ሆነ ማለት ይቻላል። ለዘመናዊ ሳይንስ፣ ለተለቀ ፍልስፍና፣ ለሕግ ሥርዓቶች፣ በቃ ለሁሉም የአስተሳሰብ ዘርፍ መሠረት ጣለ። ይህ የታዋቂው የሂሳብ ሊቅ የበርንሃርድ ሪማን አባባል የዩክሊድን ስኬት ትልቅነት በግሩም ሁኔታ ነው የሚያሳየው። ዩክሊድ ለእውነት ፍለጋ ያመጣው ግልጽናና መዋቅር ለብዙ ዘመናት ማንም ሊደግመው ያልቻለ ትልቅ ብርሃን ነበር። እንግዲህ ይህ ትንታኔ ሲያበቃ በአንድ ጥያቄ ልሰናበት። ዩክሊድ የራሱን ጂኦሜትሪያዊ ዓለም ለመገንባት በመሠረታዊ ግምቶች ላይ ተደግፏል። እኛስ በምንኖርበት በዚህ ዘመናዊ ዓለም በሳይንስ፣ በማኅበረሰብ፣ በግል እምነቶቻችን ውስጥ በምን ዓይነት ያልተጠየቁና በራሳቸው ግልጽ በሆኑ እውነቶች ላይ ተገንብተን ይሆን? ይህ ሁላችንም ልናስብበት የሚገባ ጥያቄ ነው።